ይቅርታ ሌባው ተመሳስሎብኛል መሰለኝ፣ ግን የሆነ ነገር አንተን የሚመስልም ነገር አለ። ልክ አንተ እኮ ስታባረረኝ በጣም ደንግጬ ነበረ። ስለዚህ የሆነ ነገር አምነህ ነበር ማለት ነው። ያየሁን ነው የተናገርከው። እሺ በጣም ይቅርታ የኔ ልጅ። ይህንን ነገር እንዴት እንደምከፍሉ አላውቅም። ያው እኔም እኮ አላውቅም፣ ትንሽ ግን ጎርታኛል። አይ እንደዚህ አትበል እንጂ አባትህን እኮ ነው የሚያክለው። ደግሞ ይቅርታ ጠየቀ። በቃ ሂድ፣ ከስራህ እናስተጓጉልክ። ኮፍያህን አድርግ እንጂ ማንም ሰው እንዳያይክ። እሺ አይላህቴ፣ ዛሬ ማታ እራት መብላት እንችላለን? ከባብ ነገር ብንበላ። እኔ እዚህም መሆን አስጠልቶኛል። ይሄን ፖስተር መቀየር አንችልም። አይላህቴ፣ በጣም ነው የሚያስጠላው። በተለይ እዛ ውስጥ ያሉት መብራቶች በጣም ነው የሚያስጠሉኝ። እባክሽን። በቃ ሂድ። በቃ ሄድኩኝ። ሂድ። ቺቫን የሚያስበው ሀዛር ካሜራውን ሀክ እንዳደረገበት ነው። ከኛ ጋር ምንም አያገናኘው። እርግጠኛ ነህ አለቃ? እርግጠኛ ነህ? እኔም በስልክ ትናንት አዋርቼው ነበር። ስላውራ በጣም ደስ ይላል። የሆነ ነገር ቢፈጠር ኖሮ ውስጤ ይሰማኝ ነበር። እኮ ላንቺ ችግር አይሆንብሽም። ምንም የሚያስጨንቅ ጉዳይ የለም ሜሊክ። ተጠንቀቁ። ፕሬዝዳንት እቺ ሴት ደግሞ ማን ነች? ከማሪ ነው የመጣችው ሴት ነች። ኤጄ አለቃ። ኤጄ ማቢልማስ ሴቲናል። ሌባ ሴት ይዛለች፣ ግን ለኔ ምንም የተነገረኝ ነገር የለም። እንደዚህ ነገር እያደረክ ነው ኦኑር። እኛ እኮ እነሱ ማመን የለብንም። አሁን ላንተ ይሄን ሁሉ ነገር ማስተማር አለብኝ እንዴ? ኤጄ ከኔ ጋር ነው የምትሆነው አለቃ። ሁሉንም ነገር እኔ ነኝ የምወጣው። የዚህችን ሴት ነገር አንተ ነው የምትወጣው? ከዚያም ቢሮ ልታፈርሱት ነው? ማንም እያወራ እንዳለ ግን ታውቀዋል። እኔን ታውቀኛለህ አይደል እንዴ? ኦኑር፣ ያንተን ስራ ብቻ አይደለም እያበላሽ ያለው፣ የቡድናችሁን የሁላችሁንም ስራ ነው እያበላሽ ያለው። ታሳፍራላችሁ። በእኛ መሀል ሌባ ሲኖር ውጤቱ ይሄ ነው። ነግሬሻለሁ፣ እዚህ ላንቺ ምንም ቦታ የለንም። ኦኑር ላይ ምን እንዳደረግሽ ተመልከች። ያው ይሄን ሁሉ መናገር ፈልጌ ሳይሆን እስር ቤት የመግቢያ መንገድሽን እየነገርኩሽ ነው። ነገ ወይም በቅርቡ ይሆናል። አለቃ የቺቫን ኮራልን ነገር ጨርሻለሁ ማለት ይቻላል። እሱን ደግሞ አንተ ማየት ትችላለህ። የኤጄ ነገር ደግሞ በጣም ትልቅ ነገር ነው። ይኸውልህ ህጋዊና ህገወጥ ነገር በጣም የተለያየ ነገር ነው። ወይ አንተ በዚህኛው ጎን ነህ ወይ ደግሞ ያለበለዚያ በዛኛው ጎን ትሆናለህ። አውቃለሁ አለቃ። ሁሌም ልክ እንደዚሁ ነበርክ፣ ግን አሁን መስመርህን አልፈሃል ኦኑር። ቆይ ከቺቫን ኮራል ጋር የግል ችግር አለብክ እንዴ? አይ አለቃ። እና ምንድነው ኋላ የደበቃችሁት ነገር? አንተ ቆይ ማነህ? ይኸውልህ ኦኑር፣ አንተ በጣም አስፈላጊና ጎበዝ መርማሪ ነህ። ከልጅነት ጀምሮ ጥሩ አድርጌ ነው ያሳደግኩክ እና ለኔ መልስ ይሄ ነው ልጄ። ለምን በጣም እንደፈራው ታውቃለህ? አባትህን ይሆንከው። አባትህም ልክ እንዳንተ ነበረ፣ ገደቡን አለፈ። ከዛ ምን እንደተፈጠረ ታውቃለህ? እሱ አባቴ አይደለም። የሱ አባት ከመሆን ብሞት ይሻለኛል። እሺ አሁን ስለ ልጅቷ ንገረኝ። ና ቁጭ በል።
በነገራችን ላይ ከቺቫን ኮራል ጨረታ ላይ የአንገት ሐብል ተሰርቆ ነበር። እዚህ ነገር ውስጥ እጅ አለበት እንዴ? እዚህ ነገር ውስጥ አንግባ አለቃ። እሺ አሁን የሆነ ነገር ንገረኝ። እሺ አለቃ። ሜሌክ 2 አምጭልን። ወደዚህ አንቺን አይደለም፣ ነይ አንቺ ነይ። ይጫዋ ፀጉር ፕሬዝዳንቱን እየጠበቀኝ ነው። ሰላም በድጋሚ ፕሬዝዳንት። ሌባ ነሽ እንዴ? አይ አይደለሁም። እስካሁን ምንም አይነት የተገኘ መረጃ የለብኝም። ብሰራ ኖሮ ኦኑር ይናገር ነበረ። ቺቫንን ለመያዝ ይጠቅመን ነበረ። ከዛም ያለብሽን ነገር አጠፋልሻለሁ ብያት ነው። ብራቮ ብራቮ። ፕሬዝዳንት፣ ምናልባት ኦኑር በደንብ አልገለጸልኝ። እኔ በጣም ተሰጥኦ ያለኝ ሰው ነኝ። ተሰጥኦ አለኝ። እናም ለዚህ ድርጅት በጣም ጠቃሚ ነኝ። ሁሉንም የሚልኝን ነገር አድርጋለሁ። የኦኑርን ቃል አልሰብርም። ይኸውልሽ ይሄ ቃላቶችሽ እኔ ጋር አይሰሩም፣ አይሸውዱኝም። እሺ ስለ አንቺ ከሱ ጋር አውርተናል። ኃይልሽን አታባክኝ። ስራህን ነው መስዋዕት እያረክ ያለኸው። እሱን ታውቀዋለህ አይደል? አስበህበት ግን ታውቃለህ? አዎ አለቃ፣ ከኤጂ ጎን ነኝ። እቺ ሴት አንድ ጥፋት ብታጠፋ ስራህን ሁላ ነው የምታጣው። እኔ ሁላ ላድንህ አልችልም። ይሄን ታውቃለህ አይደል? አዎ ይኸውልሽ የኛ ስራ በጣም አደገኛና የሚያታልል ስራ ነው። ከተያዝሽ አለቀልሽ። በተለይ ለማን እንደምትሰሪ ካወቁ እስር ቤት ብትገቢ ነው የሚሻልሽ። ገብቶኛል። ኦኑር ስላንቺ ነገር አውርቶ አልጨረሰም። ግን ከኛ ጋር መቀጠል ከፈለግሽ የምታደርጊው ነገር አለ። ምንድነው የማደርገው ነገር? የሰላዮችን ትሬኒንግ ትወስጃለሽ። ፈተናውን ሳታልፊ የትም መቀጠል አትችይም። ያለበለዚያ ወደ ውስጥ ትገባለች። ገባችሁ? ገብቶናል። ገብቶኛል። ሁሉም ሰለጥን ነው። ምንድነው? ፕሬዝዳንቱን እኮ ነው ያናገርሽው። ታዲያ እኔ እኮ ኤጂ ነኝ። ኤጂ ምን ልታደርግ ነው? ሌላ ሰው ቢሆን ኖሮ ከፕሬዝዳንቱ ፊት በጣም አትደሳሰቺ። እኔን ስሚኝ። አሁን ስልጠናውን ትወስጃለሽ። እሺ። ለምንድን ነው ሁሌ ቺቫን ያለንን ነገር ልናደርግ የምንገኘው? እማዬ በዚህ ሀብል እኮ የተነሳ እቃችንን እየሸጥን ነው። አንቺ ስለዚህ ምን ትያለሽ? ቺቫን ሌላ መፍትሄ ሊያመጣ ይችላል? ሴልቪ ወይ ፈጣሪ፣ ምንም ነገር አይገባትም። እኔ በበኩሌ ችግሩ ራሱ ቺቫን ነው። እዚህ ያለውን ድርጅት ራሱ ማስተዳደር አልቻለም። ይሄንን ነገር ለማውራት ጊዜው ነው ብለሽ ታስቢያለሽ? ግን ሁሉንም እዚህ ቤት ውስጥ ለማውራት ጊዜ አለ። ግን ይሄ ነገር መቼም አይሆንም። ሙራት ካወራ እኔ አፌን ይዘጋለሁ። የኔ ወድ ቤተሰብ ይሄን ነገር ያው እዚህ ድረስ መምጣት አልነበረበትም። ግን ያው ሌላ አማራጭ የለንም። ቀበቷችንን ማጥበቅ አለብን። እናቴ ካንቺን ጀምር።
ባኪ የምትፈልገውን ነገር አልጠበቅኩልህም። ይቅር በለኝ። ሁሉም ነገር ይመለሳል። እሺ እናቴ፣ ለትንሽ ጊዜ እንደዚህ እናደርግና ከዛ በኋላ ሁሉም ነገር እንመልሰዋለን። አትጨነቂ። እና እኔ መፈረም አልችልም ማለት ነው? እና ለምንድን ነው የጠራችኝ? የኔ ልጅ ዛሬ ቤተሰባችን አስፈላጊ ቀን ነው። ሁላችንም አንድ ላይ እንድንሆን ፈልጌ ነው። አንቺም ከትንሽ ወር በኋላ ትልቅ ትሆኛለሽ። ሁላችንም መስዋዕት መክፈል አለብን። ያው እኔ ጋር ከውድ የሆነ ነገር የለም። ጥሩን ማሰብ ነው። ሌላ ምን ይባላል? ጓደኞቼ ኤጂ አሁን ከኛ ጋር በግልጽ መስራት ጀምራለች። ምን ማለት ነው? ከኛ ጋር ትሰራለች ማለት ምን ማለት ነው? እናም በ24 ሰዓት ውስጥ እሷን ማሰልጠን አለብን። ከዛም ፈተናውን ታልፋለች። የእውነት ኤጂ ከኛ ጋር ሁሉ ልትሰራ ነው? የምታልፈው ፈተና አለ? እሺ ይሁን። በነገራችን ላይ አንድ ነገር መናገር ፈልጋለሁ። ያው ስሜ ማቪ እንደሆነ ታውቃላችሁ። ማቪ ብላችሁ ብትጠሩኝ ደስ ይለኛል። ግን እናንተ ኤጂ የሚለውን ስም ነው የምታውቁት። ስለዚህ ኤጂ በሚለው እንቀጥል። አታብዡ እንጂ። ምን እያደረክ ነው ያለው? ኦኖር እቺ ልጅ እንዴት ነው ሰላይ የምትሆነው? ቆይ ምን እያደረክ ነው ያለው? ኦኖር ለዚህ ሴት ብለህ ራስህን እያጣህ ነው። እኔ ይኸውልሽ ምንም ነገር አልሆንኩም እኮ። ያንተ ብቸኛዋ ችግር ኤጂ እንደሆነች ተቀበል። ቆይ ኤጂ የኤሊፍ እህት ብትሆንስ ትነግራታለህ? ኤጂ እኮ ይሄንን ሁሉ ነገር እኮ ታውቃለች። እህቷን ስትፈልግ ነበርና ኤሊፍ እህቷ መሆኑን በደንብ ታውቃለች። ይሄም ይሆን አይመስለኝም፣ ግን እኔ አላውቅም። ጥያቄን አልመለስክልኝም ኦኑር። ኤጂ የኤሊፍ እህት ብትሆንስ? ኦኑር በስሜት ነው እየሄድክ ያለው። ይኸውልሽ እኔ በስሜት አይደለም እየተነዱ ያለሁት። በቃ ይበቃል። እሺ ልሄድ ነው። ይሄ የኦቶማን ሃሬም ጌጣጌጥ ነው። ንጹህ ነገር ነው። ይቅርታ ባትነካው ግን ጥሩ ነው። ሙሉ ለሙሉ በዳይመንድ የተሰራ ነው። ሙሉ ነገሩ ዳይመንድ ብቻ ነው ያለው። ሁሉም ጌጣጌጦች እያብለጨለጩ ነው። ቺቫን ለምን ለኔ እያሳየኝ እንደሆነ አልገባኝም። የካሜራን ቤተሰብ ይሄን ጌጣጌጥ ለብዙ ዓመታት ሲፈልገው ነበር። የኔ አባት ነው እነዚህ መሰብሰብ የጀመረው። ከዛ ሁሉንም ነገር አገኛቸው። ወንድሜ ይላል ነይ ግቢ። ካዲር እንደዚህ እናርግ። ታሲርን እታች አድርሰው። እታች ጋርደኑ ጋር አርገው። ታሲን እነዚህን እኔ ያዘጋጃቸዋለሁ። ጋርዶቼን አዘጋጅቼ ልክልሃለሁ። ምክንያቱም ታውቃለህ ሌቦች ብዙ ቦታ ነው ያሉት። እሺ ያው መልእክቴንም አስተላልፋለሁ። እስቲ አንዴ ቁም ነገረኛ ሁኚ። ላንቺ ብዬ ካለቃችንና ከቡድኑ ጋር ነው እንደዚህ ሆንኩት። ስለዚህ ይህንን ነገር ቀለል አድርገሽ ባታየው ደስ ይለኛል። እናም ከሂላል ጋር ያለብሽን ችግር መፍታት ይኖርብሻል። ከሂላል ጋር? ለምንድን ነው ከአንቺ ጋር እየሰራን ያለ ነው? ካሜራውን ስለነቃቀለው ቺቫንን ማግኘት አንችልም። ስለዚህ አንቺ ከነሱ ጋር መገናኘት አለብሽ። እሺ በቃ ለቺቫ እንደውለታለሁ። እና ከዚህ በኋላ ቺቫንን አትከተለው ማለት ነው? ለቺቫ ልደውልና ከሱ ጋር ልቀራረብ? እሱን ነው የምትፈልገው? ልደውል ወይስ ልተው? ደዊ ግባ። ሀዛር ቢሮ ውስጥ እየጠበቀ ነው። 2 ሰዓት ላይ
እሺ ሂድ። ኤጄ ሰላም ቺቫን፣ እንዴት ነህ? እንዴት አደረግሽው? ምን ማለቴ ሁሌ በከፋኝ ቁጥር ትደውይልኛለሽ። ያው በእኛ መሀል የሆነ ነገር ሊኖር ይችላል ብዬ ነው። ያው ይሄን ነገር ታውቀዋለህ። ምን እያደረክ ነው? ይመቻል እንዴ? መገናኘት እንችላለን? ደስ ይለኛል። እና እንዴት እናደርግ? ዛሬ ምሳ ሰዓት ባርቢኪው እንብላ እንዴ? እሺ ደስ ይለኛል። በዛም ኬኮች ይዤ እመጣለሁ። በቃ እጠብቅሻለሁ። በኋላ እንደዋወላለን። አሁን ገና ጥሩ ስሜት ተሰማኝ። ሁሌ ደውይልኝ። እሺ በቃ ቻው። እኔም ቡና ነገር ብጠጣ ደስ ይለኛል። የግድ የሆነ ነገር መጮት ያለብን አይመስለኝም። ከቺፋን በደንብ እንዳልቀራረብ ነግረኸኝ ይላል እንዴ? ያው እኔ እኮ የሚታይ ነገር ነው የማደርገው። እሺ በቃ አሁን ዝም ልትይ ትችያለሽ? ለምንድን ነው ዝም የምለው? ምክንያቱም ይኸው እስካሁን እያወራሽ ነው። ሂላል ፈልገሽኝ ነበር እንዴ? ና ግባ ከዲር፣ በሩን ዝጋው። ስለ ዛሬው ነገር ምን ታስባለህ? ማወቅ ፈልጌ ነው። ስለምኑ? ስለ ኮከብ ቆጠራ። ስለ ወንድሜ ነው። ምንድን ነው የሚፈጠረው ካዲር? እኔ አላውቅም። እኔ እሱ የሚለኝን ነው የማደርገው። እሱ ነው ስራዬ። ግን አሁን የማንን ትዕዛዝ እንደምትቀበል ብታስብበት ይሻልሃል። ይኸውልህ ነግሬሃለሁ፣ ወንድሜ የተሳሳቱ ውሳኔዎችን እየወሰነ ነው። ሁሉ ጊዜ እንደሞኝ ነው። ያው እሱማ ችግሮቹን እየፈታ ነው ያለው። ይሄንን ውድና ታዋቂ የሆነ ጌጣጌጥ እኮ ለሰዎች ሊሸጠው ነው። ከዛም ከሀዛር ጋር ደግሞ ችግር ፈጠረ። ይሄ ችግር እኮ ድሮ ነበረ መቀረፍ የነበረበት። ሀዛር በጣም አደገኛ ሰው ነው ሂላል። እሱን አታውቂው። እና ታዲያ እኔ ልተዋወቀዋ? ያለ ወንድምሽ ፍቃድ ሀዛርን ካስተዋወቅኩሽ ወንድምሽ ምን ይፈጠራል? እኔ ሀዛርን ካገኘሁት ሄደ ለወንድሜ ልታቃጠር ነው? ከድር የኔን ውሳኔ ትቀበላለህ እንጂ መጠየቅ አትችልም። ወንድሜ ከኔ በላይ ነው እንደሚንከባከብ። ለምንድን ነው እንደዚህ እየሆንክ ያለኸው? ማንም ሰውማ ሊፈራ አይችልም። እኔም እንደሱ ነው ማስበው። ተዘጋጅቻለሁ። መንገድ ላይ እንዳደኩኝ ረስተዋል መሰለኝ። እስካሁን ድረስ ይሄ ራስህን ስትንከባከብ ቆይተሃል። እናያለን። ነይ እስቲ መንገድ ላይ እንደሆንሽ አስቢ። እሺ ድጋሚ ማሪና ውስጥ እኮ በደንብ አድርጌ ነው የመታው። እሱንማ መቼም ማረሰው። ግን እሷ ለኔ ከዛ በኋላ በጣም ተራ ሴት ነች። ምን ሆነሽ ነው? ተራ ሴት ነች። እምላለሁ ነክሼ ነው የምመታ። አሁን እኔን ትሰሚኛለሽ? አዎ እሰማሃለሁ። ድጋሚ ያው ይህ ትምህርት ለኔ ከባድ እንደሆነ ተረድቻለሁ። ይሄ እኮ ላንቺ ምንም ነው። ምቺ በጣም ጎበዝ። ጣቶችህን ግን በጣም መትቻቸዋለሁ። አመሰግናለሁ። ዋናው የኛ ነገር ምንድነው? የኛ ማንነት አለመታወቅ ነው።
የኛ ግብ ሁሉ ጊዜም በምንም ነገር ተስፋ ለመቁረጥ ነው። እሺ አሁን ደግሞ እንዴት እንደምታመልጪ ምናምን እምናይ ይሆናል። እሺ ለምሳሌ እኔ ከጎንሽ እየመጣው ነው። እሺ የሆነ ሰው እንደዚህ ያዝሽ። ለማምለጥ ሞክሪ። እንደዚህ እኮ አይቻልም። ምን ያገባኝ? ምን ማለት ያገባኛል ማለት? እኔ ሰዎች ሲያጠቁኝ እንደዚህ አድርጌ ነው የማመልጠው። እንደዚህ ምን አይነት ህይወት ቢኖርሽ ነው? ቆይ ምን አይነት ህይወት ቢኖርሽ ነው? ነበርኩ እኮ መንገድ ላይ እናደኩት። እሺ እንደዚህ ማድረግ አትችይም። እሺ ክንድ መማታት ብቻ ነው ያለብሽ። እዚህ ጋር ካጥንቱ አጠገም ማለት። እሺ ጥሩ ነው ያደረግሽው። እሺ ጥሩ። እሺ አሁን ደግሞ ከፊት ለፊት ላሳይሽ። ከፊት ለፊት ስትሆኚ ደግሞ ይሄኛው ስቴፕ አሪፍ ነው። አገኘሁት። ይሄ ነው አይደል? ልክ ነሽ። እዚህ ቦታ ጋር ከመታሽ ለትንሽ ሰዓታት መተንፈስ አልችልም። አው እሱ ጋር ነው። እንደዚህ ከሆነ እኮ ባጥንቶችሽ ነው መማታት አለብሽ። በጣቶችሽ ማለት ነው። ይኸው ልክ እንደዚህ። አው ልክ እንደሱ። እሺ ጥሩ። እሺ አሁን ከኔ ቀርበሻል እንበልና ማምለጫ መንገድ የለሽም። አሁን ሰውየው እንደዚህ መጥቶ ጥምጥም ቢልብሽስ ምንድነው የምታደርጊው? ለምሳሌ ጣቶችሽን አይኖቼ ውስጥ ማድረግ ትችያለሽ። እንዳታደርጊው። ቆይ አሪፍ ቦታ ላሳይሽ። እጅሽን ፊቴ ላይ አድርጊው። እዚህ ጋር በዚህ ክረምት እንዴት ነው የሚሞቀው? ሲሰራማ ይብስበታል። በጣም ነው የሚሞቀው። ነው ወደዚህ ይሄንን መማር አለብሽ። ልክ እዚህ ስር በደንብ ከመታሹ የሰውየው አይን ፈንቅሎ ሊወጣ ይችላል። እንዳታደርጊው። አደርገዋለሁ። በስነ ስርዓት መስራት ትችያለሽ ግን? አዎ አንተ እኮ በስነ ስርዓት እያሰራኝ አይደለም? እኔም በስነ ስርዓት ነው። ምክንያቱም ምርጡ ጊዜን አንቺ ላይ እየሰዋው ነው። እናም አንቺ ደህና እንድትሆኝ ይፈልጋለሁ ኤጂ። እሺ ግን አሁንም ተርቤያለሁ። ማወቅ እፈልጋለሁ። በደንብ ማወቅ እፈልጋለሁ። እሺ ነይ፣ የተማርሽውን ምን ላይ እንደደረሰን ነው። İçine aksa kim bilir sendeki sırları güneşe baksa bir yana karanlık yılları sakladın geçmişe sanki yokmuş gibi hüzünleri
bulursan nihayet